አላችሁ ውድ የዚህ ቻናል ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ሰላማችሁ ይብዛላችሁ ያልኩኝ ዛሬ ኑሃሚን ተከታታይ ድራማ እጅግ በጣም መሳጭና አዝናኝ ደረጃ ላይ መድረሱ ይታወቃል ውድ ቤተሰቦቼ። እናም እስከ ድራማው ፍጻሜ ድረስ አብራችሁን ቆዩ ውድ ቤተሰቦቼ። እስካሁን ድረስ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጋብዛችኋለን። እንግዲህ በኑሃሚን ተከታታይ ድራማ በሙሉ ያለኝን ሐሳብ አስተያየቴን ለእናንተ የማጋራላችሁ ይሆናል። እናንተም ደግሞ ኮሜንት ያደረጋችሁ ላይክ ያደረጋችሁ ድራማውን እንድትከታተሉ ይጠይቃሉኝ። እንግዲህ በስተመጨረሻ አሁንም የአቶ ለይኩን ቤተሰብ ከቀን ወደ ቀን ከሌላ ፈተና ወደ ሌላ ፈተና ከሌላ ጭንቀት ወደ ሌላ ጭንቀት ከቀን ወደ ቀን እየገባ መሆኑ ይታወቃል። እሱም ደግሞ ነገሮቹን ሐሳቦቹን ያሉትን ክፍተቶችን ከቀን ወደ ቀን መፍለቅ የማትሰለቸው አምራን እጅግ በጣም በሰይጣንነት የምታወቀው ራሷን አሁን ደግሞ በስተመጨረሻ ከሂትለር ጋር የምታወዳድረው እቺ አምራን የተባለችው ግለሰብ ከወይዘሮ ዝናሽ ጋር ያላትን ሰጣ ገባ ከቀን ወደ ቀን በማባባሷ ምክንያት ሌላም ክፍተት ችግር ከዛ ቤት እየፈለገችና እያወጣጣች ትገኛለች ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ላይ ያወጣችው ችግር ምንድነው? በባለፈው እነሱ የዳግመን አባት እንደገደሉ የሚያሳየውን ቪዲዮ እንዳገኘችው ሁላችሁም ታውቃላችሁ። ያም ደግሞ በዛ ቪዲዮም ሌላ ችግር ሌላ ክፍተት እንዳገኘችው ልነግራችሁ ወዳለሁኝ። እና ምንድነው ያገኘችው ከተባለ ቪዲዮ እንዲቀረጽ ነበር። ቪዲዮ እንደተቀረጸ አቶ ለይኩን አያውቅም። ይሄን ቢያውቅ ምን የሚያደርጋት ይመስላችኋል? እስኪ ውድ ቤተሰቦቼ ኮሜንት ሴክሽን ላይ እስኪ ሐሳብ አስተያየታችሁን አስቀምጡልኝ። እሱ የሚያውቀው እሷና እሱ ብቻ ነገሩን እንደሚያውቁ አድርጎ ነው የሚያስበው። እሷ ግን ሌላኛው ሶስተኛ ወገን ቪዲዮ እንዲቀርጽና ከዛም አልፎ ተርፎ በቪዲዮ መሃል እሱ ብቻውን ነው ያለው ማለት ነው ቀባሪው። እሷ የለችም። በኢዲት እሷ ተቆርጣ እንደወጣች ደርሳባታለች። ያ ችግር ሳያንስ ደግሞ ሌላ ችግር ደግሞ አሁን እየፈተሸች ትገኛለች ማለት ነው። እንግዲያውስ ኤርሚያስ የሚባለው ለዛ ቤት የማይተኛው ሁለተኛው ባላንጣው ዛሬ ደውሎ እንደነገራት ከሆነ ከዛ ቤት የዳግም የዛ ቤት ልጅነት የኤሚ ልጅ ወንድም መሆኑ ለማጣራት በሚያደርጉት ጉዞ ውስጥ የፀጉሩ ዘለላ በስተት የዳግም መስሏት የናሆምን ፀጉር እንዳመጣችው ገልጽ ነው ማለት ነው ውድ ቤተሰቦች። እናም ያን ፀጉር ምርመራ ተደርጎ ናሆም ደግሞ የዛ ቤት ያለመሆኑ ነው ማለት ነው ውድ ቤተሰቦቼ። እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ናሆም የዛ ቤት ልጅ ካልሆነ ምን ይፈጠራል ብላችሁ ታስባላችሁ ውድ ቤተሰቦቼ? ይህ ቤተሰብ ለካ እጅግ በጣም ከፍተኛ አደጋ ላይ መሆኑ ነው ማለት ነው ውድ ቤተሰቦቼ። እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ሐሳብ ደግሞ ምንድነው? አምራን ከቀን ወደ ቀን በራስሽ ስም ያለውን የአክሲዮን ድርሻ ወደኔ አዙሪ እያለች ከቀን ወደ ቀን እያስጨነቀች መምጣቱ ግልጽ ነው ማለት ነው ውድ ቤተሰቦቼ። ይህን የአክሲዮን ድርሻ ትስጥ ወይስ በህግ ጠለላ ስር ትዋል ብላችሁ ታስባላችሁ? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ በበኩሌ የአክሲዮኑን ድርሻ ሰጥታ እሷ ከዛ ነገር ነፃ ብትሆን እንደኔ ደስ ይለኛል። ምክንያቱም እድሜ ልክ ከምትታሰር የአክሲዮኗን ድርሻ ሰጥታ ለአምራን ሰጥታ ነፃ ብትሆን እንደኔ ደስ ይለኛል ማለት ነው ውድ ቤተሰቦቼ። እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ደግሞ ምንድነው? ኤሚ 25% የአክሲዮን ድርሻ አላት። ናሆም እስኪ አስቡ። ናሆም ደግሞ ከዛ ከአክሲዮኑ ምንም ድርሻ የለውም። ያ እኛ ምን ብለን እንድንጠራጠር ያደርገናል ማለት ነው። ናሆም የዛ ቤት ልጅ አይደለም ማለት ነው በስተመጨረሻ። እንግዲህ ይህን ነገር ካወቀ ናሆም ምን የሚሆን ይመስላችኋል ውድ ቤተሰቦቼ? በጣም ከባድና አደጋ ውስጥ እንደሚገባ ግልጽ ነው ማለት ነው ውድ ቤተሰቦቼ። ሌላኛው ደግሞ
ኑሃምንና ናሆም እዛ ለስራ በሄዱበት ቦታ እጅግ በጣም ከፍተኛ ውጥንግድ ውስጥ መግባታቸው ይታወቃል ማለት ነው። ቤተሰቦቼ ወንዳጥር የተሰኘ ግለሰብ ከቀን ወደ ቀን ሰላማቸውን እየነሳ በጣም ከፍተኛ እነሱን እየተተናኮለ ይገኛል ማለት ነው። ቤተሰቦቼ ያም ቢሆን ግን ናሆምና ኑሃምን አሪፍ ጊዜ ምርጡ ጊዜ እንዳገኘችው ይሰማናል። ከናሆም ጋር አሪፍ ፍቅር ላይ ድል ባለ ፍቅር ላይ ከቀን ወደ ቀን እየገቡ እንደሆኑ ግልጽ ነው ማለት ነው። ቤተሰቦቼ እናም በስተመጨረሻ ኑሃምን ተጠልፋለች ማለት ነው። ኑሃምን ተጠልፋ እውነትም ወንዳጥር እሷን ይወስዳታል ያገባታል ብላችሁ ታስባላችሁ ወይስ በህግ ይያዛል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። ይሄ ድራማ ከቀን ወደ ቀን እጅግ በጣም ጉድ የሚያስብል እጅን በአፍ የሚያስጭን ደረጃ ላይ መድረሱ ይታወቃል። እናም እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዳግም ይሄንን ጉዳይ ካወቀ የአባቱ ገዳይ አቶ ለይኩን መሆኑን አወቀ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አስቀምጡልኝ። በሚቀጥለው ክፍል እስከምንገናኝ ቸር ያቆየን። ባይ ባይ።